ላላጠንክር ባመንበት ጌታ በፍጹም አትፈር። ልብህ ጽኑ ይሁን አንተ ላላጠንክር ባመንበት ጌታ በፍጹም አትፈር። ማምለጫ ስትሻ ከዳር አትፈልግ ጭላንጭሎት እንኳን ሲደፈር ሲመረር በወህኒ ተጥለህ ሰው ሁሉ ሲረሳ የሕይወት ጌታ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በልቤ የሚመጣው ቃል ሸር ለማድረግ ፈልጌ ነው። መዝሙር 34 19 ነው። እናነባዋለሁ በጌታ ኢየሱስ ክርስቶስ ስም። የጻድቅ መከራው ብዙ ነው፣ እግዚአብሔር ግን ከሁሉም ያድነዋል ይላል። አጥንቶቹም ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም ይላል። የኃጢአተኞችን ክፋት ይገላቸዋል፣ ጻድቃን የሚጠሉ ይፈረድባቸዋል። እግዚአብሔር የባሪያዎቹን ነፍስ ይቤዣል፣ እርሱም መጠጊያ ያደረገ አይፈረድበትም ይላል። ክብር ለእግዚአብሔር ይሁን። የጻድቃን መከራ ብዙ ነው፣ እግዚአብሔር ግን ከሁሉም ያድነዋል። 4 ነጥብ። በቃ እግዚአብሔር ያድነዋል። ጻድቃንን ያድናል እግዚአብሔር። የጻድቅ መከራ ብዙ ነው። በጽድቅ እና በቅድስና መኖር ለሚፈልጉ መከራው ብዙ ነው። ጻድቃን እነሱ ናቸው እንግዲህ በጽድቅ እና በቅድስና የሚኖሩ ለመኖር በጸጋው የሚተጉ የሚታትሩ መከራቸው ብዙ ነው። እግዚአብሔር ግን ከመከራቸው ሁሉ ያድናቸዋል ይላል። ክብር ለእግዚአብሔር። ከዛ ደግሞ ቆሮንጦስ 2ኛ ቆሮንጦስ 1:3 ምን ይላል? የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እኛ ራሳችን እግዚአብሔር በተቀበልነው መጽናናት መከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናናል። የክርስቶስ ስቃይ በእኛ ላይ የመብዛቱን ያህል መጽናናታችንም በክርስቶስ በኩል ይበዛልናል ይላል። መከራም ብንቀበል ስለ እናንተ መጽናናት መዳን ነው። ብንጽናናም እኛ የተቀበልነውን መከራ በመቀበል በትዕግስት እንድትጸኑ ስለ እናንተ መጽናናት ነው። ስለ እናንተ ያለን ተስፋ ጽኑ ነው፣ ምክንያቱም በመከራችን እንደተካፈላችሁ ሁሉ መጽናናታችንም እንደምትካፈሉ እናውቃለን ይላል። ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነው ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይኸውም የሆነው ሙታንን በሚያስነሳ በእግዚአብሔር እንድን ታምነን እንጂ በራሳችን እንዳንታመን ነው። ሙታንን በሚያስነሳው በእግዚአብሔር እንድን ታምነን እንጂ በራሳችን እንደታመን ነው። እርሱ እንዲህ ካለው የሞት አደጋ አድኖናል ያድነናልም። ወደፊትም ደግሞ እንደሚያድነን ተስፋችን በእርሱ ላይ ጥለናል ይላል። 4 ነጥብ።
እርሱ ያድነናል። እንደሚያድነን ደግሞ ተስፋችን በእሱ ላይ ጥለናል። የሚያድን እግዚአብሔር ብቻ ነው። ንብረት አይደል፣ እውቀት አይደል፣ ዘመድ አይደል። ደዝነዋን አብሲንጥ ማይ ላይፍ ተስፋችን በእግዚአብሔር ብቻ፣ አይናችን በእግዚአብሔር ብቻ፣ እምነታችን በእግዚአብሔር ብቻ፣ ጉልበታችን እሱ፣ ትምክታችን እሱ፣ ያለን እሱ፣ የምንደገፈው እሱ። ደዝነዋን ያስ በጥሎድ እና ሙታንን በሚያስነሳ በእግዚአብሔር እንድን ታመን ይላል እንጂ በራሳችን እንዳንታመን ነው። ሰው በብዙ ነገር ሊታመን ይችላል ነው። በገንዘብ ብዛት፣ በስልጣን፣ በችነው ናነበት አይረዳም፣ አይጠቅመም። እግዚአብሔር ካረዳ ደዝ ናቲንግ አቭ ሲን ኢት ኢን ማይ ላይፍ። ኑሮኝም አይቼዋለሁ፣ ባዶዬን ምንም ነገር ሳይኖረኝም አይቼዋለሁ። እግዚአብሔር ብቻ ቢኖርም ባይኖርም እግዚአብሔር ብቻ ነው መታመኛችን እና ሙታንን በሚያስነሳ በእግዚአብሔር እንድን ታመን እንጂ በራሳችን እንዳንታመን ነው። በመከራ ውስጥ በቃ ተስፋ እስኪቆርጡ ድረስ መከራ በወንድሞች ላይ በእስያ ላይ የደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ይላል መታመን ሙታንን በሚያስነሳው በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። ተስፋ እስከመቁረጥ ድረስ በቃ ደስዝጥ ነው። አቲክ አብዳን ሶ መኒ ታይምስ እንደዛ ደርሶበኛል በሕይወቴ። ድስዝጥ የምትሉበት ቀን አለ። በቃ የእኔ ነገር አበቃ፣ ጌታዊ በቃ ምንድን ነው በቃ ይኖችስ አላል። በብዙ መናወጥ በብዙ ማለፍ አለ። ክርስቲያኑ ነው ግን ያለኛ እምነታችን ነው። ነው ትላንት ያደረሰልን እግዚአብሔር። አቢነዘር አይደለም ያለው ሳሙኤል፣ ትላንት የረዳን እግዚአብሔር ክብር ለስሙ ይሁን። ዛሬም አለ እና መከራ በቃ ወንድሞች በእስያ ስለደረሰብን መከራ እንድታውቁ እንወዳለን አለ። በሕይወት ከመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነው ጽኑ መከራ ደርሶብን ነበር ይላል። ከዚህ ሁሉ መከራ ግን እግዚአብሔር በቃ ከአቅማችን በላይ ከሆነው መከራ እግዚአብሔር አድኖን ይኸው አለን። እኔ ለራሴ ምስክር ነኝ። ክብር ለእግዚአብሔር ይሁን። ከአቅሜ የበለጠ መከራ አሳልፎ መከራዬን አስረስቶ በሕይወት እኖራለሁ። ስሙ ይባረክ ለዘላለም እግዚአብሔር። ክብር ለኢየሱስ ይሁን ለዘላለም። እና የጻድቃን መከራ ብዙ ነው። ከመከራቸው ሁሉ ግን እግዚአብሔር ያድናቸዋል። እግዚአብሔር አዳኛችን ነው። ክብር ለስሙ ይሁን። የእኛ አዳኝ እግዚአብሔር ነው። ስሙ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እና አዳኝ አለን እኛ። በመከራ ብናልፍ፣ በብዙ ነገር በመናወጥ ብናልፍ፣ ግራ በመጋባት ብናልፍ፣ በመጣል ላይ በብዙ ነገር ክርስቲያን መከራው ብዙ ነው፣ ቢቆጠር ብዙ ነው። ከዛ ሁሉ ግን እግዚአብሔር አውጥቶ መከራችን እንደው አሳልፎ ያኖረናል። With a right mind, when you get up in the morning, that you have the right mind, that you don't went crazy, that በምናልፍበት ነገር እግዚአብሔር እጁ ረድኤቱ ከኛ ጋር ስለሆነ አለን። ክብር ለስሙ ይሁን። እንስቃለን፣ እንደሰታለን፣ በመንፈስ ቅዱስ ሐሴት እናደርጋለን እግዚአብሔር ከኛ ጋር ስላለ እና የርኅራኄ አምላክ I was searching about የርኅራኄ አምላክ የሚለው በጣም ወድጀው I was studying የርኅራኄ አምላክ እግዚአብሔር የርኅራኄ አባት የመጽናናት ሁሉ ክብር ለእግዚአብሔር። ሃሌሉያ። እና በመከራ የምታልፉ ሁላችንም እናልፋለን። በመከራ እያለፍን ነው ወደ ዘላለም ሕይወት ልንገባ።
ክብር ለእግዚአብሔር ይሁን። ለዘላለም እረፍት ልንኖር፣ ለዘላለም ከጌታ ጋር በደስታ ልንኖር፣ መከራ በሌለበት፣ ሰይጣን አጋንንት የሌለበት፣ ክፋት የሌለበት ለዘላለም ጌታ እኔ ሄዳለሁ ሂጄም ቦታ አዘጋጅላችኋለሁ አለ። I will go and make mention, እና በሰው እጅ የተሰራ ሳይሆን በእግዚአብሔር እጅ የተሰራ ቤት ይጠብቀናል ከአምላካችን ከአባታችን ለዘላለም ልንኖር ከሱ ጋር እና ተስፋለን። ክብር ለእግዚአብሔር ይሁን። ይህን እያሰብን እንጽናና እና የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክኛ ይላል። ክብር ለእግዚአብሔር ይሁን። የሚያጽናና እግዚአብሔር ስሙ ብሩክ ይሁን እና ተስፋለን ለዘላለም በደስታ ልንኖር። ያ ጊዜም እየቀረበ ነው። really be prepared, እንደ ብልህ ሙሽሮች ዘይትና ቅባታችን ይዘን እንድንጠብቅ ከዝንጎች ሙሽሮች ያውጣን እግዚአብሔር። እና የጻድቃን መከራ ብዙ ነው፣ ከመከራቸው ሁሉ ግን እግዚአብሔር ያድናቸዋል። ጻድቃንን ተወ አይልም እግዚአብሔር ቃል። እግዚአብሔር ፎርሴክ አደረጋቸው አይልም ነበር። እግዚአብሔር ያስባል፣ እግዚአብሔር ይደርሳል። ክብር ለስሙ ይሁን። እግዚአብሔር ያድናል። አዳኝ ነው፣ ስሙ አዳኝ ነው። እግዚአብሔር ኤልሻዳይ ነው። አብርሃምን ምንድን ነው ያለው? በጀነሲስ ምንድን ነው በአማርኛ ጠፋኝ። ኦሪት ዘፍጥረት አይደል 17 ላይ 100 ዓመት ከሆነ ወደዛ ከደከመ ነገሩ ሁሉ ተስፋው ነው ካለ ወደዛ ቢያን እኮ የ100 ዓመቱ ነው፣ ሚስቴ የ90 ዓመቱ ነው። ኦቨር ነው። ግን እግዚአብሔር መጥቶ አብርሃም ያለ በፊቴ በፍጹም ተመላለስ፣ እኔ ኤልሻዳይ ነኝ ያለው። እኔ የሚያቅተኝ ነገር የለም፣ ሃሌሉያ፣ የሚሳነኝ ነገር የለም አለ። እኔ ኤልሻዳይ ነኝና በፊቴ ተመላለስ አለ። በቃ የኢየሱስ ክርስቶስ ጌታ ነው። የአብርሃም ሀሳብን አስቀየረው ነው። የአብርሃም የሚተዘትዘው የነበረ በቃ ልጅ የለኝም ሰራተኛ ሊወርሰኝ ነው፣ በቃ ይሄ ነው ጠዋት ማታ ነው። እግዚአብሔር ግን ኤልሻዳይ ነው። ካበቃ ነገር ይጀምራል ነው። ሶ አሜዚንግ እኮ ካበቃ ይቀጥለዋል ነው። ህይወት ይሰጠዋል። የሞተውን ነገራችንን የሸተተውን እንደገና ህይወት ያደርግበታል። ህይወት ይሰጠዋል፣ ሕያው ያደርገዋል። ጌታ አልዓዛር የት አለ አሳዩን ሲል እህቱ ምን አለች? ጌታ አሁንማ እኮ ሸቷል፣ 4 ቀኑ ነው አለች ነው። ሃሌሉያ። ጌታ ግን የሸተተውን ሕያው ያደረገው የሞተውን የበሰበሰውን ሬሳ። እንዴት ድንቅ ነው እግዚአብሔር አምላካችን፣ ስሙ የተባረከ ይሁን እና የሞተውን ነገራችን ህይወት ይሰጠዋል እግዚአብሔር። ተስፋ እንቁረጥ፣ በእግዚአብሔር ተስፋ አይቆረጥም። ሃሌሉያ። እግዚአብሔር ኤልሻዳይ ነው፣ ያደርገዋል፣ ይችላል። እኛ ብቻ አምነን እንውጣ፣ በእግዚአብሔር ተማምነን ተወራርደን። ሃሌሉያ። ክብር ለእግዚአብሔር ይሁን። እንደዛች ሴትዮ 12 ዓመት ደም የፈሰሳት ሴት she have given up እኮ everything, she didn't have anything. I think ዘመድና ወዳጅ ሁሉ ተለይታለች። 12 ዓመት ኢማጂን እንግዲህ ለአንድ ሳምንት እኮ ችግር ነው። 12 ዓመት የፈሰሳት ሴት ተወዳድራ በቃ ተወዳድራ ሄደች። በቃ ምንድነው የሚባል አጀሰድ ነውና በቃ ጨርቁን እንኳን ብነካ እድናለሁ አለች። ብቻዋን ስታሰላስል ቤቷ ሆና እድናለሁ አለች። እና ጌታ በሚያልፍበት ቦታ ላይ በእንደምንም ብላ ጨርቁን ነካች። that was the day, hallelujah, she went አምና በቃ ጨርቁን ብነካ እንኳን እድናለሁ ያለች ሴት ዳነች። ንብረቷን ጨርሳ ስንት ሐኪም አይታ ስንት ፈዋሽ አይታ በቃ ተስፋ የተቆረጠለትን ነገርና እግዚአብሔር ኤልሻዳይ ነው። ኢየሱስ ክርስቶስ ኤልሻዳይ ነው እና እግዚአብሔር ሃሌሉያ የታመነ አምላክ ነው። ህዝቡን አይጥልም፣ ይወርዳል ስለ ህዝቡ how I love እስራኤሎችን 400 ዓመት ነው የህዝቤን ስቃያቼ ወርጃለሁ አለ። እንዴት ደስ ይላል! ወርጃለሁ አለ እግዚአብሔር
ከዙፋኑ ህዝቡን ለመታደግ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው እና አምላካችን የሚያድን አምላክ ነው። በመከራ ብናልፍም ያድነናል። በችግር ብናልፍም ያድነናል። በማጣት ብናልፍም ያድነናል። በህመም ብናልፍም ያድነናል። የታመነው አምላክ ያድነናል። እንደዛ አይደል ያለ ጴጥሮስ ጳውሎስ ያድነናል ያልነው አምላክ ያድነናል አለ። ኢየሱስ ያድናል ለዘላለም። ክብር ለኢየሱስ ይሁን። ተባረኩ። ጌታ ኢየሱስ ያድናል። ጌታ ኢየሱስ ጌታ ነው። ጌታ ይመጣል፣ እየመጣ ነው። ፕሪፔር ጸልዩልኝ። ለክርስቲያናት ሁሉ ጸልዩ። ስለ ኢትዮጵያ ጸልዩ። ነፍሳት እንዲድኑ፣ ሰላም እንዲሁን በኢትዮጵያ። ለአሜሪካን ጸልዩ፣ ነፍሳት እንዲድኑ እና ተባረኩ። ጸጋውን ያብዛላችሁ። እግዚአብሔር ስሙ ይባረክ ለዘላለም።